ሰላም ለእናንተ ይሁን ውድ አባቴ ብሩካኖች፣ በተለያየ ሚዲያዎች ላይ የምታዩ የዚህ ቤተክርስቲያን ወዳጆች፣ ቲክቶክ ላይ፣ ፌስቡክ ላይ፣ በተለያየ ቦታዎች ላይ ይሄ ቪዲዮ የደረሳችሁ ሁሉ ሰላም ለእናንተ ይሁን። ወንድማችን እንግዲያው ዛሬ ወንጌል በምንሰራበት በሸገር ሲቲ በአሻዋ ሜዳ አካባቢ ላይ አግኝተነው ጌታ ኢየሱስን የግል አዳኝ የሕይወቱ ጌታ አድርጎ ተቀብሎ የመጣው ከአጋሮ ነው የመጣው ከአጋሮ ነው። ከአጋሮ ጀምሮ እስከዚህ ድረስ በእግሩ ነው የመጣው። በአማቹ ምክንያት ቤቱን ቤተሰቡን ጥሎ ነው የመጣው። የሙስሊም እምነት ተከታይ ነው። ተሰዶ ነው የመጣው። አሁን የሚኖረው ጎዳና ላይ ነው የሚኖረው። ጎዳና ላይ 15 ቀን ሙሉ ጎዳና ላይ የሚያድረው። አንድ ልጅ አለው። ባለቤት ነበረው። ባለቤቱን ተቀምጦ ልጆቹን ተቀምጦ እንግዲህ ብቻው እዚህ እየኖረ ነው እና ውድ የአባቴ ብሩካኖች ይህን ሰው እንድትደግፉ ሳፖርት እንድታደርጉ እኛ በቸርች ውስጥ ነገ ዛሬም ኮንፈረንስ አለ፣ ነገም ኮንፈረንስ አለ። አንደኛ የቤት ኪራይ እንዲከፈልለት ቢያንስ ለ3 ወር ለ4 ወር የቤት ኪራይ እንዲቻልለት እንዲሁም ደግሞ ስራ እንዲጀምር ለማድረግ ያሰብነው። ለዚህ ከዚህ በኋላ ያለው ደግሞ እሱ በምን እንዳለፈ በምን እንዳሳለፈ ምን እንደደረሰበት ግልጽ የሆነ ነገር ይነግራቸዋል። እንደምታዩት ነው። ዛሬ ነው ያገኘነው። ወደ ቸርቻችን መጥቶ ነፃ ወጥቷል እና ያለው ነገር እንዴት እንደመጣ ምን እንደደረሰበት ይነግራቸዋል። ስሜ አብዱራህማን ይባላሉ። አብዱራህማን ሁሴን ከወጣሁበት ከአጋር እኔ አንድ ልጅ አለኝ። ሚስቴርም ልጅ ቢሆንም እኔ ለራሴ ብቻ ሳይሆን በልጄ ስም ነው ያለው። ምክንያቱም እኔ ላይ ደረሰብኝ ወደሱ እንዲመጣ ብያለሁ። እኔ የምፈልገው ወደፊት ይሄን እምነት የራሴን አድርጌ ይዤ ወደፊት በቀጥታ ብቻ ምትሉት ነገር ካላችሁ እግዚአብሔር ጋር የምትረዱኝ ነገር ካላችሁ ተባረክ። እንግዲህ ያው ለመናገር ስለከበደው ነው። ልጁ ተቀምጦ ሚስቱ ተቀምጦ ያለው ጎዳና ላይ ነው። ግልጽ የሆነ ነገር ነው። ቤተክርስቲያን ውስጥ ነው የምናወራው። ጉባኤ ፊት ነው የምናወራቸው። ስለ ልጆቹ ስለ ሚስቱ እያለቀሰ ነው። አማቹ ነው እንግዲህ አስደግሞበት አሰርቶበት አበልቶት ነው። ዛሬ ጌታ ረድቶ ነፃ ወጥቷል። ወንጌል በመስራታችን የተነሳ እና በገንዘባችሁ ልብስ እንዲቀይር የቤት ኪራይ ይሄን መደገፍ ለሚችሉ ሁሉ ሼር እንድታደርጉ በጌታ ፍቅር አሳስባቸዋለሁ። እኛም በታማኝነት ቤት ተከራይተንለት ስራ መጀመር ካለበት ስራ፣ ሞያ ካለው ደግሞ ሞያን ፈልገን እናስጀምረዋለን፣ እናስተምረዋለን። ጌታ ኢየሱስን የግል አዳኝ አድርጎ ተቀብሏል። ስለምትረዱ ጌታ ኢየሱስ ይባርካችሁ። በታች በኩል የኔ ስልክ ቁጥር አስቀምጥላችኋለሁ። አካውንትም እናስቀምጥላችኋለን። አካውንት ካለው ጠይቀን አካውንት እናስቀምጥላችኋለን። መከፈት ካለበትም እናስከፍታለን። ነገ እሑድ ማለዳ በዚህ ህዝብ ፊት ማሰባሰቢያ እናደርግለታለን። ከጎኑ አብረን እንሁን። ጌታ ኢየሱስ ይባርካችሁ። እንወዳቸዋለን። በፊት መጥቻለሁ። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ስራውን ክጃለሁ። አንተን የህይወቴ የነፍሴ ጌታ አርጌ እቀበልሃለሁ። እኔ ኃጢአተኛ ነኝ። ኃጢአቴን እጠብ፣ በደሌ እጠብ። በኢየሱስ ደም ነፃ እንድታወጣኝ ዛሬ በፊት መጥቻለሁ። አንተ ስለ እኔ ሞተሃል፣ ሞትንም አሸንፈ በአብ ቀኝ ተቀምጠሃል። እንደ ሞትክልኝ ከሞት እንደተነሳ እመሰክራለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግናለሁ። ማንኛውም እርግማን፣ ማንኛውም ድግምት፣ ማንኛውም ጥንቆላ፣ ማንኛውም መተት ከህይወቴ ላይ፣ ከዘመኔ ላይ፣ ከአእምሮዬ ላይ፣ ከዘር ማንዘሬ ላይ ልቀቅና ሂድ ሂድ። ቶሎ በል ቶሎ በል፣ ፍጠን ፍጠን። አንተ አንከራታች ተንበርከክ፣ 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 ተንበርከክ። አዎ፣ ቀና በል ቀና በል ቀና በል ቀና በል ቀና በል። ምን እያረከው ነው? ምን እያረከው? ምን እያረከው? ምን እያረከው? ጉበት 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 ተቃጠል። ምን እያረከው? ምን እያረከው? ምን እያረከው? አንጎራጋ
ከምኮሚቲ ምንድነው ተናገር። አማርኛ ነው ምንድነው? ይዘህ ትሄዳለህ? የት ነው የምትሄደው? የት ነው ይዘህ የምትሄደው? የት? አገር ቤት አይደል? ምን እንደው ዋናው አለቃው ነው። ምን ተደረገበት? ምን አያልክበት? ምን ያልክበት? አይሰራም ያቱ እኔም ብቻ ተናገረ። ምን እንዲሆን ነው? ምን እንዲሆን ነው ያረከበት? ምን እንዲሆን ነው የምሰራው? ለኔ ነው የሚሰራው። ለአንተ ነው የሚሰራው። እና ወስደዋለሁ። የት? አገር ቤት ወዘ ምንድን ነው የምታደርገው? አስቀረዋለሁ። ታስቀራለህ? አስጠነቅለዋለሁ። አስጠነቅልለታለሁ። እሺ። ሌላስ? አንድ ልጅ አለኝ። አገባዋለሁ። አንድ ልጅ አለ? የማን? የሱ ልጅ። ከዛ ምንድን ነው የምታደርገው? ታጠፋለህ። በጌታ በኢየሱስ ስም አሁን ተይዘሃል። አንተ ተይዘሃል አይደል? አንተ ተይዘሃል። ስንት ዓመት ነው እንደዚህ ያደረከው? ስንት ዓመት ነው ያደረከው? 5 ዓመት ነው። ስንት ዓመት? 5 ዓመት ነው። ስንት ዓመት? ለ5 ዓመት አንከራተትከው። ገና ይቀራል። ምንድን ነው የሚቀረው? ልጁ ገና ይቀርል። ይሞታለሁ። አዝገለዋለሁ። ገና ዞር። እንደዚህ ዞር። አዙር። ምንድን ነው የምታደርገው? በህልሙ ምን እያልከው? ምን እያልከው? አበላለሁ። ምን ታደርገዋለህ? አስመስለዋለሁ አይደል? ይህን ሁሉ የምታደርጋለህ። ታሰቃየዋለህ፣ ታስጨንቀዋለህ። ይሄ ነው ዓላማ። ስንት ዓመት? ለ5 ዓመት። ይሄን አልከው፣ አንከራተትከው። ገና 2 ዓመት አለ። 2 ዓመት ምን ለማድረግ ነው? ምን እንዲሆን ነው 2 ዓመት? እሱን ይዘህ ከዚህ ሀገር ለማጥፋት ነው። እሱን ይዘህ ከዚህ ሀገር ለማጥፋት፣ ለመግደል፣ ያንተን ተልእኮ እንዲፈጽም አይኖርም። እርግጠኛ ነህ? ከዚህ በኋላ አይኖርም። እሳት አድርጌያለሁ። ጸጉርን እሳት በአንተ ህይወት ላይ የክርስቶስን እሳት ጠርቻለሁ። ምንድን ነው የምታሳየው በህልሙ? በህልሙ ምንድን ነው? እኔ እንደመሰለኝ እኮ እንደዚህ አይደለም። እሺ ታለበላ ምን መሰለህ? ምንድን ነው የመሰለህ? ልጁን የማጣ መሰለህ? እሳት አድርጌብሃለሁ። ይኸው እሳት አድርጌብሃለሁ። ፍጠን፣ አሁን ፍጠን። ቀና በል፣ እጅን ከፍ አድርግ። አሁን አብቅቷል። ቻው በለው። በትክክል ድገም። በቃ በል። አሁን ህይወቱን በል። ልቀቃ። እሳት አድርገው። ልቀቅ። እሳት አድርገው በል። አሁን ህይወቱን በል። እጁን ልቀቅ። እሳት አድርጌብሃለሁ። አሁን ይሄ እጅ ለመግደል አይደለም። ቶሎ ፍጠን። አሁን እጅ ከፍ ቶሎ በል። ህይወቱን፣ ዘመኑን፣ ዘመኑን ከልጅነቱ ጀምሮ እድሜውን የበላሁትን ለቅቄ ሁለተኛ በቆመበት ላልቆም በሄደበት ላልከተለው ሁሉንም ነገር በላ ሁሉንም ነገሮች ለቅቄ ነፍሱን፣ ስጋውን፣ ስሙን፣ ህይወቱን፣ መንገዱን ለቅቄ እኔ ዋናው ሄጃለሁ። አልሰራበትም በል። አልሰራበትም በል። ሰብስብ። አይምሮውን ያዝ። ከአንተ የእብደት መንፈስ አሳብደዋለሁ መተን ታይበል። አልሰራበትም በል። ቻው በል። 3 ጊዜ ጮህና አጓርተ እንደሞተ ሰው ጥለኸው ወደ እሳት ውስጥ ግባ። ቀጥል። ቀጥል። 1 2 የመጨረሻ ሂድ።
ምን አረከው? ምን ያረከው? ፍጠን። ምን አረከው? ምኑን ይዛል? ምኑን ይዛል? ፍጠን ቶሎ በል። ምኑን ያዝከው? ምን አረከበት? ምን አረከበት? ተናገር። አትከልም። ተሰብደው መንገድ ላይ እንዲቀር ምን አረከው? ምኑን ያዝከው? ቶሎ በል አሁን ፍጠን። ታረከው ነው ለቀው ትሄዳለህ። በል ፍጠን። እግሮቹን ፍጠን። በሽታ አስቀመጥነው። ሰብስበው። ቻው በለው። ቀጥላ። ፍጠን። ልቀቀው። ምንድን ነው ያስቀመጥከው? ጥንቆላ፣ ቃልቻ እግሮቹን ለቀው ትሄዳለህ ወይ? ለቀው ትሄዳለህ አትሄድም? ለቀው ትሄዳለህ። ሰብስበው። በል ቻው። ህይወቱን በል ህይወቱን በል ህይወቱን ዘመኑን ነፍሱን ስጋውን አቤት ይመጣ ኢየሱስ ጉባኤ ደም ይመጣ ኢየሱስ ልቀቀኝና ሂድ በአባቴ ዘር ላይ በእናቴ ዘር ላይ የተቀመጥ አንተ ጨለማ ቃልቻ መንፈስ ጨሌ ለመርክ ልቀቀኝና ሂድ ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል ዘላለም ያኖራል። ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል። በከባድ ሁኔታ ውስጥ ነው ያለው ወንድማችን ይኸው አለ። እግዚአብሔር ረድቶ እንግዲያው ጌታ ኢየሱስን የህይወቱ ጌታ አድርጎ ተቀብሏል። ቅድም እያወራን የነበርነው ስለዚህ ወንድም ነበረና የመጣው ቅድም ነግራቸዋለሁ። ከሩቅ ቦታ ነው የመጣው። ቅድም አውርቼላቸዋለሁ፣ ደግሜ አላወራን። በእግሩ ነው የመጣው። አሳዶት አስጨንቀው ትዳሩን ልጁን ተቀብሎ ባዶ እንዲሞት የተደረገ ነገር እግዚአብሔር ነቅሏል። እና በዚህ አጋጣሚ በዚህ ማይክ አላወራም። ለዚህ ይሄ ወንድም ያለው አሁን ቤት ላይ አይደለም የሚኖረው። እኛ ወንጌል ሰብከናል። የወንጌል ማህበርተኛ የምንለው ለራሳችን አይደለም። አንዳንድ ሰው ለራሱ ይሰበስባል ስለሚል የወንጌል ማህበርተኛ ብለን የምንሰበስበው ወንጌል ሰርተን መልበስ የሚገባውን እናለብሳለን። ቤት ለሚያስፈልገው ቤት ከራ እንችላለን። በቻለን መጠን ሳፖርት እናደርጋለን። ይሄ ወንድም የመጣው ከእስልምና በእግሩ ነው የመጣው። ለዚህ ሳፖርት ማድረግ አለብን። የለብንም ወይ? ለዚህ ሳፖርት ማድረግ የምትፈልጉ እኔ አሁን ብላችሁ ብታደርጉ ደስ ይለኛል። ሬዲ ዝግጁ ስላልሆናችሁ ላታደርጉም ትችላላችሁ። አላስጨንቃለሁ። በዚህ አጋጣሚ ማድረግ የምትፈልጉ የዚህ የወንጌል ማህበርተኛ ማለት
ድጋፍ ማድረግ የምትፈልጉ ሰዎች ይህን ወንድም መደገፍ ትችላላችሁ። የአንድ ወር የቤት ኪራይ በአሁን ጊዜ የአንድ ወር የቤት ኪራይ ስንት ሺህ ነው? 4,000 ነው። ይሄ ወንድም አንድ ልጅ ነበረው፣ ትዳር ነበረው፣ ጥሎ ነው አሳዶት ነው አማቹ ነው ያሳደደው። አላወራላችሁም እና እግዚአብሔር ረድቶ ዛሬ መጥቶ ትናንትና ጌታን ተቀብሎ በደንብ ስም ጌታን ተቀብሎ ነፃ ወጥቶ ሰላም ነው አይደል? አሁን ውስጥ ላይ ሁሉ ሰላም ነው። ለዚህ የሚያስፈልግ ምንድነው የሚያስፈልግ? ቤት አይደል? ነገራችሁ ችግር የለውም ምንም ሳትፈራ የሚያስፈልግ ምንድነው? ችግር የለውም የሚያስፈልገው መኖሪያ ቤት ስለፈራ ነው የሚኖረው ጎዳና ላይ ነው። ይሄ ሰው በጎዳና መኖር የለበትም። ለዚህ እግዚአብሔር ነፃ አውጥቶ መደገፍ አለበት። ኢየሱስ ጌታ። ለዚህ ከሳት ይዤ ማምጣት ፈልጋለሁ፣ ከሳት ይዤ ማምጣት ፈልጋለሁ የምትሉ ከሳት ላይ ይዛችሁ ማምጣት ትችላላችሁ። ለዚህ ከሳት ይዛችሁ ማምጣት የምትፈልጉ ሰዎች ይዛችሁ ማምጣት ትችላላችሁ። አሁን ደግሞ ማድረግ የምትፈልጉ ሰዎች ማድረግ የምትፈልጉ እኛ እንረዳዋለን፣ ይማራል፣ እንከታተላለን፣ እዚሁ ሰፈር እንይዘዋለን፣ እንከታተላለን፣ እንጸልይለታለን። ሳፖርት ማድረግ ፈልጋለሁ። ለራሳችን አይደለም፣ ይሄ የተገለጠ ነው። እኛ በተለያዩ ሰዎችንም እየጠየቀን ነው፣ እንጠይቃለን። ደግሞ ኃጢአትም አይደለም እዛች ጋር ያችን ወንበር አንጃ ለዚህ ከእያንዳንዳችሁ ከኔም ጭምር ማለት ነው። ለዚህ ማድረግ እፈልጋለሁ የምትፈልጉ ሰው ምችሉ ችግር የለም። ጨርሰናል። ልባርካችሁ ነው። ትሄዳ ሁላችሁም በእግራችሁ በእግሮቻችሁ ጨረስኩ። ከአገልጋዮች ውጪ በቃ አገልጋዮችን ብቻ ነው የምፈልገው። ጨርሻለሁ። ያላችሁ ካላችሁ ጌታ ይባርክ። እሺ እየሄዳችሁ ነው። ወይኔ እሺ ልጆቻችሁን ከፈሉ ጌታ ኢየሱስ። ለዚህም ደግሞ ምንድነው የለምን ሁሌ ሰፖርት ሁሌ ገንዘብ እንዳትሉ፣ ገንዘብ እንጠይቃለን ጌታ ጋር እስከምንሄድ ድረስ። ካጠገበረ ትጠየቃለህ በለው፣ ንገረው ትጠየቃለህ በለው። ይሄ ወንድም ጌታን ተቀብሎ ከዛ ስራ ተፈቶ ጎዳና ላይ ማደር የለበትም። ሰፖርት እናደርጋለን፣ እንደግፈዋለን። ክብር ለኢየሱስ ይሁን። አሜን አሜን አሜን። ወንጌል ይቀጥላል በሉ እስቲ። ወንጌል ይቀጥላል። ለዚህ የዚህ የወንጌል ቲም የወንጌል ማህበርተኛ መሆን የምትፈልጉ የወንጌል ማህበርተኛ ማለት አልገልጽላችሁ። ይሄው ሰፖርት እያደረገን እየደገፈን እንቀጥላለን። እዚህ ጋር አካውንት ቁጥር አለ፣ የቤተ ክርስቲያናችን አካውንት ቁጥር አለ፣ ንግድ ባንክ አለ፣ የቤተ ክርስቲያኗ አካውንት ቁጥር አለ። ሰፖርት ማድረግ ማፍታችሁ የአንድ ወር የቤት ኪራይ ብትችሉ የሁለት ወር እኔ እንደውም ትናንትና ጠየቅኩት የ3 የ4 ወር የቤት ኪራይ ብናገኝ ስራ ትጀምራለህ እንዴ? እስከዛ ሞቻለሁ እንዴ አለ። እግዚአብሔር ይባርክ በሉ። እግዚአብሔር ይባርክ። ወይኔ እግዚአብሔር ይባርክ በሉ። እግዚአብሔር ይባርክ። ለዚህ ቢያንስ 2 ወር ወይ 1 ወር የቤት ኪራይ ብንከፍልለት መኝታ የሚተኛበትን እኔ አመቻችለታለሁ፣ ልብስም የሚተኛበትን እናመቻቻለን። ከዛ ቢኖር በቃ ሰላም ስራ ይጀምራል። እግዚአብሔር ይረዳዋል። አሜን 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 አሜን። ለዚህ ይሄን ሰፖርት ማድረግ የምትፈልጉ ሰዎች በኋላም ቢሆን ደውላችሁ የምታውቁ የዚህ ቤተክርስቲያን አባል አገልጋዮች ሆናችሁ አላችሁ ሌሎ ጌታ ሞሴ የት ገባ? ቢሮ ላይ ነው። እሺ እያንዳንዳችሁ ዳዊት የለማ አልመጣም። እያንዳንዳችሁ የቤተክርስቲያናችን አገልጋዮች አባላቶች ያላችሁ አድርጋችሁ ወንድማችን ነው። ዛሬ ጠዋት ለምን ትምህርቱን እንዳልደረሰ አላውቅም፣ በኋላ አወራዋለሁ። ጌታ ይባርካችሁ። እንደግፋለን። ጌታ ይረዳናል። አሜን። አጨብጭቡ ለጌታ ክብር።